ፋኖ ስኬታማ የከባድ መሳሪያ ጥቃት መፈጸሙ ተነግሯል። የአብይ አህመድን ወንበረ ስልጣን በአማራ ሕዝብ ጫንቃ ላይ ለመጫን ቅሌት የሚደክመው የአማራ ክልሉ ምስለኔ ቡድን በሰጠው ስምሪት ጉዞ ላይ በነበሩ ታጣቂዎች በተፈጸመ ጥቃት በርካቶች እስከ ወዲያኛው መሸኘታቸው ተነግሯል። ፋኖ አሁንም በከባድ መሳሪያ ኦፕሬሽን መስራቱን ቀጥሏል። በዝርዝር ይዘነዋል። ተመስገን ጥሩነህ አማራ ክልል ሰላም እየሰፈነ ነው ብለዋል። ተመስገን ጥሩነህ የተወለዱበት ስፍራ ደግሞ በፋኖ ቁጥጥር ስር ይገኛል። ፋስ ሞጫ ከንቲባ በፋኖ መማረክ ሰላም እየነሳን ያለው ፋኖ ሳይሆን ብልጽግና ነው በማለት መከላከያ ሰራዊቱ ሰላም የለም ሲል አምኗል። ሌላኛው በዝርዝር የምንመለከተው መረጃችን ነው። የአገዛዙ ጦር ወደ ትግራይ ክልል ሊገባ መሆኑ ታውቋል። የትግራይ ጦር አመራሮች በመቀሌ ስብሰባ አድርገዋል። በትግራይ የሚገኙ የመከላከያ ካምፖች የኤርትራ ሰራዊት ተቆጣጥሯቸዋል። የሰሜን ዕዝ መብረቃዊ ጥቃት ዳግም ሊፈጸም ነው ተብሏል። ሌላኛው መረጃችን ነው። ይህ አዲስ አበባ ሕዝብ ስልጣኔን ሊነጥቀኝ ነው ዳው የአዲስ አበባ ነዋሪ አዲስ አበባ ለቆ ይውጣ ሲል ብልጽግና አስታውቋል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁን የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምን ቆያችሁን? አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የአገዛዙ ጦር ወደ ትግራይ ክልል ሊገባ ነው ተብሏል። የብልጽግናው ሰራዊት ወደ ትግራይ ክልል ሊገባ ነው እየተባለ ነው። የፌዴራል መንግስቱና የትግራይ ክልል ባለስልጣናት ተነጋግረዋል ተብሏል። ከዚህ በፊትም መከላከያ ሰራዊቱ ትግራይ ይገባል ተብሎ ነበር። የኢትዮጵያ መንግስት ትግራይ ክልል ሙሉ በሙሉ አማራ ክልል ደግሞ ከዋና ዋና ከተሞች ውጭ ቁጥጥር የለውም። ከቁጥጥር ውጭ እንደሆኑ ይታወቃል። ድሮ ሰሜን ዕዝ ይጠቀምበት የነበረው በትግራይ የሚገኙ ካምፖች በኤርትራ ሰራዊትና በቲዲኤፍ ስር መሆናቸው ተገልጿል። ሰሞኑን የኤርትራ ዋና የጦር አመራሮች መቀሌ ገብተዋል። ታዲያ እንዴት ሆኖ ነው መከላከያ ትግራይ ክልል የሚገባው? 2013 ዓ.ም የትግራይ ልዩ ኃይል በሰሜን ዕዝ ላይ መብረቃዊ ጥቃት ፈጽሞ ከጥቅም ውጭ ማድረጉ አይዘነጋም። የትግራይ ልዩ ኃይል አሁን ደግሞ ቲዲኤፍ ተብሎ የሚጠራው የሰሜን ዕዝ የነጠቀው የጦር መሳሪያ ለ2 ዓመት አዋግቶታል። አሁን ህወሓት 2013 ዓ.ም ሊደግመው ይችላል። መከላከያ ይገባል ብሎ መብረቃዊ ጥቃት ቢፈጽምስ የሚለው ጥያቄ ለነ ብርሃኑ ጁላ እንተውላቸውና ወደ ቀጣዩ መረጃችን እንለፍ። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ጎንደር ከተማ ይገኛል። በአማራ ክልል ሰላምና መረጋጋት እየሰፈነ ነው ሲሉ ተናግረዋል። የፋኖ ኃይሎች ንፋስ መውጫ ከተማ በመግባት 5 የዕዝ ኃላፊዎችን ገለው ከንቲባውን በቁጥጥር ስር አውለው ፋኖ ያሸንፋል ሲያስብሉት ሰሞኑን ተመልክተናል። በደቡብ ጎንደር በርካታ ከተሞች በፋኖ ቁጥጥር ስር ውለው እንደነበር መከላከያ ሰራዊቱ መግለጫ ማውጣቱ ይታወሳል። ተመስገን ጥሩነህ የተወለዱበት ስፍራ እነማይ በፋኖ ቁጥጥር ስር ይገኛል። የዛሬ 4 ዓመት ምርጫ የተወዳደሩት እነማይ ነበር። ዘንድሮ ግን ባህር ዳር ነው የሚወዳደሩት። ባለስልጣናት ወደ አማራ ክልል ሲሄዱ እንደ ጀብድ ነው የሚቆጥሩት። ይህ ደግሞ ክልሉ ከቁጥጥራቸው ውጭ መውጣቱን ያሳያል። አማራ ክልል ሰላም ሰፍኗል የተባለው ቢቆጠር 100 ይሆናል። ሰላም ቢሰፍን አማራ ክልል ሰላም ቢሆን የሚጠላ የለም። ነገር ግን ሰላም ስለተባለ ብቻ ሰላም አይመጣም። ፋኖ ጋር ቁጭ ብሎ መደራደር እየተቻለ የግብፅና የሻቢያ ተላላኪ እያሉ የአገሪቱን ጦር በሙሉ ክልሉ ላይ አስገብቶ ሰላም እየነሳን ያለው ብልጽግና ነው ሲሉ የአማራ ተወላጆች ይናገራሉ። ይህ በእንዲህ እንዳለ ፋኖ ስኬታማ የከባድ መሳሪያ ጥቃት መፈጸሙ ተነግረዋል። አብይ አህመድን መንበረ ስልጣን በአማራ ሕዝብ ጫንቃ ላይ ለመጫን ቅሌት የሚደክመው የአማራ ክልል ምስለኔ ቡድን በሰጠው ስምሪት ጉዞ ላይ በነበሩ ታጣቂዎች በተፈጸመ የከባድ መሳሪያ ጥቃት ቁጥራቸው ከ50 በላይ የሚሆን ጸረ አማራ ኃይሎች መገደላቸውና ጥቂት የማይባሉ ሌሎች መቁሰላቸውን ለማረጋገጥ ተችሏል። በአንድ የግለሰብ አይሱዚ መኪና እንቅስቃሴ ላይ የነበሩት ታጣቂዎቹ በፋኖ የከባድ መሳሪያ ኦፕሬተሮች እይታ በገቡበት ቅጽበት ነው ወደ አመድነት የተቀየሩትም ተብሏል። በአማራ ሕዝብ ስም ወንበር ላይ የተቀመጠውና በአማራ ላይ የታወጀውን ጦርነት በበላይነት የሚመራው ያረጋ ከበደ ቡድን ያሰማራቸው ታጣቂዎቹ የተፈጸመባቸውን ጥቃት ተከትሎ የሚያነሳቸው እንኳን ጠፍተው አሞራ ሲዞራቸው እየዋለ ያደረ ሲሆን ሕዝቡ ለጤንነቱ ሲል እያነሳ አፈር እያለበሳቸው እንደሆነ ነው የተነገረው። በሌላ በኩል የአዲስ አበባ ፖሊስና ፌዴራል ፖሊስ በአዲስ አበባ ሕዝብ ላይ ዘግናኝ እርምጃ እየወሰዱ ነው። ቀን ማታ ሳይሉ መንገድ ላይ ያገኙትን ወጣት እየደበደቡ በአይሱዚ መኪና ጭነው ቃሊቲ በሚገኙ መጋዘኖች ወስደው ይከዝናሉ። በቀን 1 ሸገር ዳቦ ይሰጣቸዋል። ሸገር ዳቦ ሲቋቋም ለሕዝብ ታስቦ ሳይሆን ለሚታፈሱ ወጣቶች እንደሆነ ያሳውቃል። ቤተሰብ የሌለው ወደ መከላከያ ማሰልጠኛ ይወሰዳል። ቤተሰብ ካለው ደግሞ 50 ሺህ ክፈሉ ይባላሉ። ቤተሰብ ተበድሮ ከየትም
ስም አምጥቶ ይከፍላል። ስልክን አምጣ ይሏል። አልሰጥም ካልክ ከባድ ድብደባ ይከተላል። ስልካችን ይወስዱና ነገ ፖሊስ ጣቢያ መተው ውሰድ ይሏል። በበነጋታው ፖሊስ ጣቢያ ሄደ። ትናንት 2 ፖሊሶች ስልኬን ወስዶብኝ ነበር፣ ነገ መተው ውሰድ ብለው ነበር ስትል የፖሊስ ስም ለማጥፋት የተላክነ ብለው ያስሩሃል። ከ2 ቀን በኋላ 50 ሺህ ብር ከፍለ መውጣት ትችላለህ ይሏል። አልከፍልም ካልክ ደግሞ ድብደባው ከባድ ነው እንድትከፍል ያስገድደዋል ሲሉ የአዲስ አበባ ነዋሪዎች አሁናዊ አኗኗራቸውን ይናገራሉ። በኢኮኖሚ ዝቅተኛ የሆነ ዜጋ አዲስ አበባ ላይ እንዲኖር አይፈለግም፣ ተማሮ እንዲወጣ ነው እየተደረገ ያለው። በአዲስ አበባ ኑሮ ውድነቱ በኢኮኖሚ ዝቅተኛ የሆነውን የማህበረሰብ ክፍልን ነው የደቆሰው። እናም በህዝብ ዘንድ ጉሙ በርትቷል። በየቀኑ እየጨመረ ያለው የኤሌክትሪክ፣ የቴሌ፣ የጉዞ ታሪፎች ህዝቡን ለምሬት ዳርጎታል። አብይ አህመድም ይህን የህዝብ ብሶት የተረዱ ይመስላል። አንድ ቀን የህዝብ ገንፍሎ ወጥቶ ስልጣኔን ይነጥቀኛል ብለው ሰግተዋል። ስለዚህ በአዲስ አበባ ፖሊስና በፌዴራል ፖሊስ ተማሮ ከአዲስ አበባ እንዲወጣ ለማድረግ እየሞከሩ ነው ሲሉ የመረጃ ምንጮቻችን ገልጸዋል። ይህ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ እና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።